አንድ የሙዚቃ ግጥም ለመጻፍ ከአንድ ቀን በላይ የማይፈጅበት ለዜማው እንዲመጥን አድርጎ በጥሩ ቃላት የገለጻቸው ሐሳቦች ልከኛ ናቸው። እኔ ራሴ ከመወዳቸው ጥቂት ስራዎቹ ልጥቀስና ለዛሬ ምርጫችን የሆነውን ሰው ላስተዋውቃችሁ። መሳይ ተፈራ ህልም አለሜ፣ ብስራት ሱራፌል ዝም ያለውን ፍራ፣ ኩኩ ሰብስቤ ሰበቤ፣ ፍሬዘር ቀናው ወሎ መጀን፣ ጌዲዮን ዳንኤል በወዳት፣ ዘመኑ ነጋ ሆድዬ፣ ጂ መሳይ የኔ ሁኚ፣ ማኪ ኬቢ ይውልኝማ ሙዚቃዎች ግጥም አብዛኞቹ ራሱ የሰራቸው ሲሆኑ ጥቂት የሆኑ ስራዎች ላይ ደግሞ ሌሎች ገጣሚያን ተሳትፎበታል። ከተለያዩ ሙዚቀኞች ጋርም በመናሳልፈው ጊዜያት ይህ ሰው ይነሳል። ግን ደግሞ በቴሌቪዥን በሬዲዮም ቃለ መጠይቆ የማይገኝ በማህበራዊ ድረገጹም ደግሞ ጭራሽኑ እንደሌለበት ያወቅኩት በስሙ ፍለጋ ሳደርግ ነበር። ከሙዚቀኛ አህመድ ተሾመ ድንቢ ጋር አንድ ጊዜ ስለ ፍሬ በጨዋታ መሃል አንስተናል። የእሱ ቅርብ ወዳጅ ስለሆነ እንደሚያስተዋውቀኝ ቃል ገባልኝ። ከቀናት በኋላ ታዲያ አህመድ እኔ ጋ ይደውላል። አንድ ሰው ላስተዋውቅሽ ብሎ ከፍሬ ጋር በስልክ አገናኘኝ። ፍሬዘር እዚያው በተፈጠረ ወይም ደግሞ በሚወራው ጉዳይ ላይ ወዲያውኑ ይገጥማል። ከስልክ ባደረግነው ንግግር ተነስቶ ግጥም ገጠመልኝና ለነገ ተከታተረ። ቀጣይ ቀን አህመድ ቤት ነበር ቀጠሯችንና ሄድኩ። ፍሬዘርን አገኘሁት። ሙዚቀኛ ሉል ኃይሉም ተቀላቅሎናል። ጨዋታችን ሙዚቃ ብቻ አይደለም፣ ሌሎች ጉዳዮችም ነበሩ። ፍሬዘር ከስልኩ ላይ ሙዚቃ ያጫውታል። በሱ ምርጫ ታምራት ደስታን በጣም ይወደዋል። አንድ ያልወጣ የሙዚቃ ስራ ታምራት በህይወት እያለ የጀመረውን አስደመጠኝ። ቆንጆ ስራ ነው። የመልካሙ ተበጀ አድናቂ ነው። ሙዚቃን መነሻ አድርገን የምናወራቸው ጉዳዮች ብዙ ነበሩ። እኔ ፍሬ፣ አህመድና ልዑል ካወራነው ጉዳይ ጋር የሚሄድ ታሪክም መጽሐፍትንም እያነሳ ለምንከራከራቸው ላነሳናቸው ሐሳቦች ምሳሌ ያደረገ ቆይታችን ቀጠለ። በመሃል አንዲት እዚያው ሰፈር የተዋወቃት ቡና በመሸጥ የምትተዳደር ሴት ደውላ ዛሬ ምንም አልሰራሁም ብላ ሪፖርት እንደማቅረብ ይመስላል ነገሩ። ምን ላድርግ ብሎ ለአህመድ ሲያማክረው ሰማሁ። ከልክ በላይ የሆነ ደግነት እንዳለውና ወዳጆቹም ልክ አስይዘው ቢሉት ሊሰማቸው አለመቻሉን አውቃለሁ። በአንድ መጽሔትም አምደኛ ነበር። ወደ ሙዚቃው ዓለም ሲገባ ገጣሚና ዜማ ደራሲው ሀብታሙ ቦጋለ ጋር እየደወለ በጊዜው የቢሮ ስልክ ነበርና ደውሎ የሌሎች ሙዚቀኞችን ስልክ ቁጥር ይጠይቃል። በ2007 የትዝታው ፈረስ አህመድ ተሾመ ድንቢ ግጥም ተጀመረ። ከሊና ይሽጥላና ከድር አሊ ጋር በመሆን ኩኩ ሰብስቤ ሰበቤ ከዮፍታሔ ብርሃኑ ጋር ቀጠለ። ማስተዋል ያዩ እንዚራ የአልበሙ መጠሪያ እምቢ ተዋትና እናትን ለየት ባለ መንገድ የገለጸበት አልምንም ስራ እዮብ በላይ ማለዳ ዝጊዛጋ ወደ ሀገር ቤት ብስራት ሱራፌል ትሆን ወይ ቃሌን ሀገሬ ዳግማዊት ፀሐዬ አካሌ ውቤ ከቃላት ዳግማዊት ታምራት ደስታ በቃ በቃና ሌሎችም የዘፈን ገጣሚ ፍሬዘር አበበ ወርቅ ናቸው።